ሰላም ቤተሰብ እንደምን አላችሁልኝ? ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ነው? አሰላም አለይኩም ሀቢባቲ። ዛሬ እንግዲህ ቀለል ባለ አሰራር የምንሰራው የአደስ ወይም ደግሞ የምስር ሾርባ ነው። ግን ከጎኑ ደግሞ እንደዚህ ቀለል ያለ ነገር እንደ ዶሮ እንደ ሩዝ ነገር አድርገን አብረን እንሰራለን። ዶሮአችን እንደዚህ መጀመሪያ መቀመም እንጀምራለን ማለት ነው። ይሄ ቀይ ሆኖ የታየው ቀዩ ቃሪያ ወይም ደግሞ ፓፕሪካ የሚሉትን ነው። ከዛ ደግሞ የሁሉንም የያዘ ቅመም፣ ቆንደ በርበሬ፣ ትንሽዬ እርድ፣ ጨው አድርጌ ያው እንደተለመደው በከለ ብሎ የሚማጠቡ እንደዛ ነው። አጋጣሚ ነው ልቀርጽም አላሰብኩም፣ እየሰራው ነበር። ለምን እንደሆነ አላሳይም ለቤተሰቤ ብዬ ሀሳቡን አመጣሁት። እንደዚህ እንደምታዩት ካረኩት በኋላ ሽፍን አድርጌ አስቀምጠዋለሁ ማለት ነው። እዚህ ጋር የሚያስፈልጉን ግብአቶች እነዚህ ናቸው። ሾርባውን ለመስራት ምስር፣ ድንችና እነዚህ ነገሮች። እዚህ ጋር ግን ምስሩ መጀመሪያ በደንብ ታጥቦ የተዘፈዘፈ ነበር። ያለ እይታ ነው ያቀረብኩት። እዚህ ጋር እየበሰለ ነው ምስር ብቻ እና ማጁን በኋራት ወይም ደግሞ ክኖር ነው የሚሉት እኛ ሀገር፣ እሱ አንድ ተጠቀምኩ። በቃ ሌላ ምንም የለም፣ ውሃ ብቻ ነው። ይሄ እንደዚህ እየበሰለ ነው። ከዛ በኋላ ማለት ነው እንደዚህ ክትፍትፍ አድርገን ቀደም ያሳየኋችሁ መጥቻለሁ። ሽንኩርትም ትንሽ በደቃቁ፣ ካሮት፣ ድንችና ኩሳ፣ እነዚህም ግብአት ብቻ በመጠቀም በጣም ቀላል የሆነ የሾርባ አሰራር በአረቦች ዘንድ በጣም ተወዳጅ፣ ከምግብ ጎን ምን ጊዜ የማይቀር በተለያየ መልኩ ማለት ነው። ቅድም እሽት አድርገን ወይም ደግሞ በቅመም ያዘጋጀ ነው ወይም ደግሞ የቀመም ነው። ከለሩን ራሱ ቀይሯል። ሎሚ ስለነበረው በጣም ፈዘዝ ያለ ሆነ። መጀመሪያ ደማቅ ነበረ። ሲቆይ ከአንድ ሰዓት በኋላ ነው የከፈትኩት። እንደምታዩት ኦቨን ሊገባ ኦቨንም መጀመሪያ ተለኩሶ ትኩስ ሆኗል። እንደዚህ በምታዩት መልኩ ድርድር እናደርጋለን ማለት ነው። ይሄ ከምንም ነገር ጋር አይሰራም። ከአንድ ሰዓት በላይ ይቆያል። ውስጡ ብቻውን ከበሰለ በኋላ ለብቻው ከሩዝ ጋር ስለሚበላ ሚክስ አይደረግም ማለት ነው። እንደዚህ አርግተን በአልሙኒየም ሽፍንፍንፍን አርግተን ሙሽርሽር አርግተን ፍሮናችን ውስጥ አስገባን ማለት ነው። ከዛ እሱ እስኪበስል እኛ ሌላ ስራችንን እናጧጥፋለን። ከርነን ዳይ ወደ ሌላ ስራ። ከዛ እዚህ ጋር ድስታችንን ጥደን ሾርባ ስለሆነ በቂቤ ነው ማዘጋጁ፣ ችግር የለውም። በዘይትም ትችላላችሁ። በዘይት ዘይቱን እናንተ እንደሚመቻችሁ ቤታችሁ ባለው ነገር መስራት ይቻላል። ማንኛውም ነገር በነገራችን ላይ ትልቁ ቅመም ለምግብ ፍቅር ነው። ወይም ደግሞ ደስ ብሏችሁ የምትሰሩት ማንኛውም ነገር ይጣፍጣል። ወዶቼ ባላችሁ ነገር ስሩ። ሽንኩርቱ ከተቁላላ በኋላ እንደምታዩት ካሮት ገባ። ቀጥሎ ድንች የተፈቀፈቀውን ጨመርኩኝ። ከዛ ይሄ ደግሞ ኩሳ ነው። ሁሉም የተፈቀፈቀ ነው። በኋላ ላይ ስለምፈጨው ፈቅፈቅ ያደረኩት። መፍጫ ከሌላችሁ ደግሞ መጀመሪያው ነው አድቅቁት። እሺ። ከዛ እንደዚህ ከዘይቱ ጋር ወይም ደግሞ ከቂቤው ጋር ገልበጥ እናደርገዋለን። ከዛ እንደዚህ ገልበጥ ካደረግነው በኋላ ማለት ነው ትንሽ ከተቁላላ በኋላ ክድን እናደርገውና ውሃ ክልስ። ከዛ ከተንተከተከ በኋላ ሾርባችንም ሰቀ የደረሰ ነው። ይሄ ቅመም ግድ ነው፣ የማይቀር ነው። ታውቁታላችሁ እናንተ። ብዙ ጊዜ የምጠቀመው እኔ ቆንጆ በርበሬ፣ ከሞንና እርድ ነው። እነዚህን ያደረኩት። እሱ እዚህ ጋር ትክትክ እያለ ሩዝም ማጥበን አዘጋጅተናል። እሱም አብረን እንጥዳለን። ይኸውላችሁ አያችኋል። ቀድበትን ተከተኮ ላይ ባተቁላላው ላይ ለብቻው የተፈጨው ምስሩ ምን አደረኩት? መልሼ ጭምር አደረኩት። የሆነ ስታዩ ቀላል አሰራር ነው። በጣም ይጣፍጣል ከነ ፕሮቲኑ ማለት ነው። እንዲህ ትክትክ ብሎ በጣም እንስ ሲል ደግሞ ውሃ ተጨምሩበታላችሁ። በጣም እንዳይወፍር ማለት ነው። እናንተ እያያችሁ ያው እዚህ ጋር ደግሞ እየወፈረ መጣ። አሪፍ እየሆነ ማለት ነው። ያው እንደምታዩት ነው። እኔ መፍጫ ስላለኝ ነው ማለት ፈጫዋለሁ። ለዛ ነው ዝም ብዬ ጎረድ ያደረኩት። ከሌላችሁ እንዳልኳችሁ ድቅቅ አድርጉት። ከተጥብስ ታደርጉት ራሱ ሾርባ ይሆናል ማለት ነው። ከዛ አሁን ወደ መድረሱ ምናምን ስለሆነ ምንድነው የምናደርገው? በመፍጫችን እንፈጨውና እሳቱን ቀንስ አርግተን ከርነን ማስቀመጥ። እኔ ብዙ ጊዜ የምጠቀመው ይሄንን ነው። እሳት ላይ ቀንስ አርግታችሁ ብትፈጩት ምንም ችግር የለውም። እንደዚህ ከሰካሁት በኋላ ትንሽ እፈጨዋለሁ ማለት ነው። እንደ ሾርባ ልድ እንዲልልኝ ማለት ነው። ያው ይሄ እንደዚህ አይነት ሾርባ ምናምን ነገር በነገራችን ላይ ረመዳን ላይ ነው የምንሰራው። ግን አንዳንድ ጊዜ ደግሞ የሆነ ያምራቸዋል። በቃ ከዶሮ ከምናምን መላቀቅ፣ ከስጋ መላቀቅ ጥሩ የሚቀለል ያለ ነገር ለእናንተም ስትሰሩት ቅልል ያለ ነው።
በቀደም እንደዛ መንዲ ሰርተ እንደዛ ደክሞ ዛሬም ደግሞ ደግመን ስጋ እና እንደዚህ ቀለል አድርጓት። ህይወት ቀላል ናት። የማዳም ቅመሞች እየሰራችሁ ብሉ፣ ራሳችሁን ጠብቁ። ደግሞ አዲስ ነኝ፣ አበረታቱኝ። እንደዚህኛ በተጣበበ ጊዜ እውነት ለመቅረጽ እንኳን እንዴት እንደምንቀርጽ ፈጣሪ ነው የሚያውቀኝ ነው። እዚህ ጋር ሩዛችን እንደዚህ ተጨምሮ፣ ዛሬ ሩዝ በሳት አይደለም የሩዝ ማብሰያ ማሽን ስላለ በሱ ነው የማበስለው። ከዛ በኋላ ሩዙ ጋር እዚህ ጋር ይበስላል። ክድ እናድርግን እኛ ወደ ቀሪው ስራ ማለት ነው እንሄዳለን። ይኸው እንደምታዩት ሩዙም ደርሷል። አያምርም? ይሁት ምንም የሌለው ነጭ ሩዝ ከቀድሞ ዶሮ ጎን ይሆናል። ከዛ ሾርባ አለ፣ አለቀ በቃ። ሾርባው ግን በጣም ነው የሚጣፍጠው። የእውነቴን ነው የምላችሁ። ሽንኩርት ምናምን እንደዚህ አቁላልታችሁ ይሄ አብሶ ካሮት ምናምን ያለበት ነገር በጣም ነው የሚጥመው። እና ይሄ ደግሞ ያው እኔ ታውቃላችሁ ብዙ ጊዜ ባግዱኔስ ካልተጠቀምኩ አይሆንኝም። ኩዝበራ ያው ዱቄቱን አሳይቻቸዋለሁ መጀመሪያ ላይ ጨምሬያለሁ ለማለት ነው። ከዛ በቃ አሁን እሳቱ ተቀንሶ ወደ መጨረሻው ላይ ነው ቅንስ አድርገን ከርነነዋል። ያው እዚህ ጋር ደርሶ እዩት እንዴት እንደሚያምር ሽታው። ዶሮአችንም እንደዚህ ወጥቶ አምሮበታል። ኦቨን ውስጥ ነው ከላይም ከታችን የሚበስለው የወጣው። ሩዛችንም እንደዚህ ደረሰ። ዋናው ነገር እኔ ሾርባውን ላሳያችሁ ነው የመጣሁት። ማለት በጣም ቀላል አሰራር ሆኖ የሚጣፍጥ ስለሆነ ደግሞ ተወዳጅ ነው። ሰላጣችንን እዚህ ጋር አዘጋጅተን፣ ይሄ ቂጣ ነው ጠብሰን ከላይ ንስንስ ያደረው ነው። ከታች ብዙ አይነት ሰላጣ ነው። ሌላ ቀን ስለ ሰላጣ ማሳያችሁ ይሆናል። ያው ሁላችሁ የምታውቁት ቀላል ነገር ነው። ጀመር ምግብ ላይ ምንም ከባድ የለም። ዋናው ፍላጎት ነው። ቅመም ካነሳችሁ ፍላጎታችሁን ጨምሩበት። እና ደግሞ ስለተከታተላችሁኝ አመሰግናለሁ። ገንቢ የሆነውን አስተያየታችሁን እጠብቃለሁ። በዳግም ቪዲዮ እስክንገናኝ ድረስ ሰላማችሁ ብዝዝት ይበል። የምታዩት ሁሉ እንደው አትለፉን፣ ሰብስክራይብ አድርጉን እሺ። እዚህ ጋር ደግሞ ወደ እነሱ ከቀረበ በኋላ ይሄ የኔ ነው። እዩት፣ አያምርም? የተባረከ ይሁን በሉ እሺ። ይሄው እዚህ ጋር እንዴት እንደሚያምር ቀመስኩት። ግን ሎሚ ይፈልጋል። ምስር ነገር ሎሚ ሲጨምቁበት በጣም ነው የሚጣፍጠው። እስቲ አሁን ደግሞ እንየው። እስቲ ከሎሚ ጋር ደግሞ እንየው። አሪፍ ነው ውዶቼ፣ ሰርታችሁ እናንተም ቅመሱት። ስራ ምናምን እንዲህ ሲበዛባችሁ የማዳም ቅመሞች ራስ